فشهدك ما أعطره تغنى فشدوك ما أبهره وغرد فشهدك ما أعطره ورتل لترقى جنان النعيم وتلقى المثوبة والمغفرة. بسم الله الرحمن الرحيم. الحمد لله رب العالمين قيوم السماوات والأرضين ومالك يوم الدين أحمده حمدا كثيرا طيبا مباركا فيه مباركا عليه كما يحب ربنا ويرضى وأشهد أن لا إله إلا الله وحده لا شريك له في ربوبيته وألوهيته وأسمائه وصفاته وأشهد أن سيدنا ونبينا محمدا عبده ورسوله صلى الله وسلم وبارك عليه وعلى آله وأصحابه ومن اقتفى أثره وسار على دربه إلى يوم الدين. يتكبراتشوه يا بروغراماتشن تملكاتشوج السلام عليكم ورحمة الله وبركاته. عندما يتوقعوا ይሄ ፕሮግራማችን የአልፈታዋ ፕሮግራም ነው። የተለያዩ ጥያቄዎቻችሁን ተቀብሎ እስላማዊ ምላሽ ለመስጠት የሚሞከርበት ፕሮግራም ነው። ስለዚህ ይሄን ፕሮግራም ትኩረት ሰጥታችሁ እየተከታተላችሁ ለመጠቀም እንድትሞክሩ እንጋብዛችኋለን። የተለያዩ ጥያቄዎቻችሁን በተለመደው የስልክ መስመራችን ደውላችሁ መጠየቅ ትችላላችሁ። በፌስቡክ በኩል መጻፍም ትችላላችሁ። ቀድሞ ከደረሱኝ ጥያቄዎች እነሳና ጥያቄዎቻችሁን ኢንሻአላህ እቀበላለሁ ማለት ነው። ሱጁድ ላይ ሆኜ አንድ ነው ሁለት ብዬ የተጠራጠርኩ እንደሆነ ምን ማድረግ አለብኝ የሚል ጥያቄ ደርሶኛል። ሱጁድ ላይ ሆኖ ይሄ ያለሁበት ሱጁድ የመጀመሪያ ሱጁድ ነው ወይስ ሁለተኛ ሱጁድ የሚል ጥርጣሬ ካደረብኝ ማለት ነው። እንዲህ አይነት ከሆነ የመጀመሪያው ላይ እርግጠኛ ነህ፣ ሁለተኛው ላይ ነው ጥርጣሬ የመጣብህ። ያ ጥርጣሬ የመጣበት ሁለተኛው እንዳልተደረገ ተደርጎ መወሰድ አለበት። ሁለት ነው አንድ ነው ካልክ አንድ ነው ብለህ ሌላ አንድ ሱጁድ ማምጣት ነው፣ ችግር የለውም። فليطرح الشك وليبني على ما استيقن ያሉት ነብዩ ሰለላሁ ዐለይሂ ወሰለም የተጠራጠረበትን ነገር ይተውና እርግጠኛ በሆነው ላይ ስራውን መስርቶ ይቀጥል ነው። ሌላው ኒካህ ለማድረግ ፈልጌ ምንም ዘመድ የለኝ፣ የአባቴ አጎት ብቻ ናቸው ያሉት፣ እሳቸው ናቸው የሚያስሩት ወይስ የሸሪዓ ቃዲ ነው የሚያስረው የሚል ከአንድ እህታችን በኩል ደርሶናል። የአባት አጎት ካሉ ኢንሻአላህ እሳቸው ኒካሁን ማሰር ይችላሉ። የሸሪዓ ቃዲ ዘንድ ብትሄዱም ኒካሃችሁ ትክክለኛ ኒካህ ነው የሚሆነው። ከሁለቱ እንግዲህ የሚመቻችሁን ማድረግ ትችላላችሁ ማለት ነው። የአባት አጎት ቢያስሩ ምናልባት የተሻለ ሊሆን ይችላል ቤተሰብ ከመሆናቸው አኳያና ያው አጎት ማለት የአባት አንድ ቅርብ ወገን ነው። ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት አሙ الرجل ሲኑ አቢሂ ብለዋል። የሰውየው አጎት የአባቱ ቀንዘል ነው በማለት ተናግረዋል። ስለዚህ የአባት አጎት ላንቺም እንደ አጎት ይታያል ማለት ነው። የወለድ ብር ከባንክ ማውጣት አለብኝ? ካወጣሁስ ምን ማድረግ ነው የሚጠበቅብኝ ብሎ ጠይቋል። የወለድ ብር ለዚያ ለተዋዋልከው አካልም ሐራም ነው፣ ላንተም ሐራም ነው። ሁለት በወለድ የሚዋዋሉ አካላት ሁለታቸውም ሐራሙ ላይ እኩል ናቸው። እንኳንስ ሁለቱ ቀርቶ በመካከላቸው ጣልቃ ገብቶ የሚያዋውለውም ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ለዐነ አላሁ አኪለ ሪባ፣ ሪባን የሚበላ ሰው አላህ ረግሞታል። ወሙኪለሁ፣ ለሌላ ሰው የሚያበላውንም ምንድነው ከዛ በኋላ ደግሞ በሁለታቸው መካከል የሚያጽፈውን ወካቲበሁ ወሻሂደይሂ፣ አዋዋዩንም ሁለት ምስክሮችም ካሉ እነሱንም ጭምር አላህ ረግሟቸዋል ነው የሚለው። በሪባው ላይ በምንም መልኩ ተሳታፊ የሆኑ ክፍሎች ወንጀለኞች ናቸው። ስለዚህ አንዱም ዘንድ መቅረት የለበትም።
እዚያ ተቋም ዘንድ ከቀረ ለዚያ አካል ሪባ አበላህ ማለት ነው አንተ ወደ አንተ ከወሰድከው ደግሞ አንተ በላህ ማለት ነው ከሁለታችሁ ወጥቶ ግን በጣም ለሚቸገሩ ወገኖች ቢሰጥ ችግር የለውም ብለው ዑለማዎች ፈትዋ አድርገዋል ችግር ለሚጠናባቸው ድሆች ፈልጎ መስጠት ነው የሚገባው አንተም ማወጣው እነሱም የሚያወጡበት መንገድ ኑሮ እንዲያወጡ አደረካቸው على كل حال ከሁለቱ ተዋዋዮች ውጭ ሆኖ ለሶስተኛ ችግረኛ አካል መሰጠት አለበት ማለት ነው የሙዚቃ መሳሪያ ያለውን ነሺዳ طيب እንግዲህ እነዚህ በፌስቡክ በኩል የደረሱ ጥያቄዎችን ለጊዜው ላቁምና የቀጥታ ስልክ ልቀበል አሎ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱሁ እሺ አሎ ሰላም አለይኩም ወአለይኩም ሰላም ወራህመቱላህ ጥያቄ ነበረኝ ካለ እሺ ጠይቂ እኔ ማለት ጋር ነኝና ከባለቤቴ ጋር ስንጋባ ቤተሰቦቹ በዘር ምክንያት ማለት ነው በጣም እኔን አይወዱኝም ነበር እና እንትን አሸንፈን ተጋባን እና ስንጋባ ኒካህ ሲያስርልኝ አባትየው የሱ አባት ኒካህ ላይ አልተገኙም እና ማለት በዘር ጉዳይ ማለት ነው ግልጽ ነው እሺ እዛ አሁን የሞነ ግን ተጋባንና አሁን ግን እኔ ከተጋባን በኋላ ቤተሰቦቼ ላይ ንቀት አሳይተው የበሰርጋችን ማለት ነው ንቀት አሳይተው ቤተሰቦቼን ንቀዋቸው ቤተሰቦቼን አስቀይመውብኛል እና እኔም አሁን አላናግራቸውም እና ባለቤቴም አይሄድም ወደዛ እነሱም ወደኛ ይመጡ የሱ ዘመዶች ዘንድ አትሄዱም አዎ አንሄድም እነሱም አይጠይቁንም ማናቸውም ማለት ነው እሺ እና እሱ አሁን እኔ ምንድነው የጨነቀኝ እሱ ሀቅ አለበት ወይ ማለት አባቱ በቃ እንዳታናግረኝ አባትህም አይደለሁም ብሎታልና እኔ ሀቅ አለብኝ ወይ እኔ እነሱን የመጠየቅ ሀቅ አለብኝ ወይ ጥሩ ሁለተኛው ጥያቄ ደግሞ ባለፈው ጥያቄ ላይ ሚስት ውዱ ታጠፋለች የሚል ጥያቄ ተጠይቆ ነበር እና ሚስት በእንትን አለው ሸርጥ አለው የምታጠፋበት ወይስ አሁን ከደጅ ውዱ አድርጎ ሰግዶ ሲገባ ወደ ቤት ቢጨብጣት ሰላም ቢላት ውዱ ታጠፋለች ወይ እሺ ተንተና አድርገው እንዲመልሱልኝ ከዚህ ነው ጀዛከላሁ ኸይር አላህ ይባርክ ፊክ ጀዛከላሁ ኸይር አመሰግናለን السلام عليكم السلام عليكم ورحمة الله وعليكم السلام ورحمة الله ماشي ايش الأستاذ طيب مثلا ايش تيجي كلام لما نحن الاتصال يهود السياسة الشهود مالتنا يهود السياسة الشهود لا يرسل شوفوا صارت المسألة سجود سلارك قسم لكاري مثلا ما إذا كاوالته كل شيء كمان على إيه نجار بيتنا سجود سلارك النساله لا وده كنا تشهد لا مالتنا يعني تشهد صلاة تشهد صلاة رسول ሁለተኛው ነው የመጀመሪያው ነው ሁለተኛ ተሸሁድ ነው የመጀመሪያ ተሸሁድ የመጀመሪያ ተሸሁድ ኦኬ እሺ አንደኛ ተሸሁድ ሁለተኛ ጥያቄ ደግሞ በአባቱም የአባቱም ያለ ማለት ነው መጀመሪያ ላይ በእናቴ ወንድም እንትን ነበረ የምጠራው ለምን በእናቴ ወንድም ነው እነሱ ራሳቸው አባቸው አይደለም ምናምን ያሉ ስለሚያ በስነስደስ ያስመዘግቡናንተ በቦርስም ነው ያስመዘግቡን የነበረው ግን ከትችል በኋላ ነው እኔ ያስተካከልኩት ማለት ነው እነሱ ስላሳደጉሽ ነው በሶስት
ባባቴ ተባረጃለሁ አሁን ኢንሻአላህ ግን መጀመሪያ አባቴ አይደለም ምናምን ስለሚሆን ያው በፍቅር ነው የሚያስመዘግቡ ማለት ነው ባቦቴ በእናቴ አጎጣና እናትሽ ወንድም አሁን ቀይረሽዋል ማለት ነው ሌላ ደግሞ አንድ ሳውዲ ሀገር ያስራ ጉዳይ ያስተሄደች ማለት ነው ግዴታ ሀጅ ማድረግ አለባት ስለዚህ አብዱልማጂድ ማለት ነው ከዛ ያ አባቷ ወንድሟ ወይም ባለቤቷ ከሌሉ ካንሰር ወጣ ማድረግ አትችልም መንቀሳቀስ አትችልም ወይ ነው መንቀሳቀስ አትችልም ወይ ነው ያልሽኝ ያ ሀጅ ማድረግ አትችልም አብሯት ወልይ ከሌለ ምትኖረው የቱ ነው መካ ነው ምትኖረው ሌላ ሀገር ወለ ባለቤቷ ወንድሟ ወይም አባቷ ማለት አለባት ተጥተሳራት ማለት ነው እዛ ላይ ከንትና ላይ ያለችው እና እነሱ ካስተሪ ወጣ ማድረግ አትችልም እሺ ኢንሻአላህ መልስ እንሰጥሻለን ድምጽ ትንሽ የተቆራረጠ ቢሆንም ኢንሻአላህ እሺ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ መርሐባ አህለን ጥያቄ ነበረኝ እሺ ጠይቁ ጥያቄ ከኒካ ታስሮ ካለቀ በኋላ ያኔ ያው ለሊት ላይ ማለት ነው የወራቱ በላይ አቤት መከኔ ነው ኒካህ ከታሰረ በኋላ ያው ሁለት ቀኑ ነው የወራ በይ ከመጣ ብላለችኝና በዚህ ሁኔታ ላይ ያለ ሶስት አመት ሆኖናል ማለት ነው እና ይሄ ኒካህ እንዴት ነው የሚታየው እስቲ ድገመው ጥያቄውን በደንብ አልሰማኝም ጥያቄው ከኒካህ በኋላ ሁለተኛ ቀን ነው ሁለት ምን የወራ ከመጣ ማለት ነው እሺ ኒካህ ነው ቪዲዮ አለነዛ ያው አብረን እየኖርን ነው ኒካህ የዛን ቀን ግንኙነት አልፈጸምንም እሺ ከዛ ሰንብቶ ሶስት አመት ሆኖናል ኒካህ ትክክል ነው ወይስ አይደለም ሶስት አመት ከኒካህ ወዲህ ለሶስት አመት ያህል አልተገናኛችሁም ነው ሶስት አመታችን አብረን እየኖርን ነው ምንድነው ታዲያ ጥያቄው ጥያቄው ይሄ አይሁዶች ያኒ የወራ በመት ይባጀራው ነበር እንማረው ሐዲስ ላይ ማለት ነው ኢለ ኒካህ የሚል አለ ኒካህ በቀር እንጂ አብረው መተኛት ምናምን የወራ አበባ ከመጣባቸው የሚል ሐዲስ እየተማረ ነው እሺ እና ያቺ ኒካህ ላይ ይኖረው አይኖረው ኒካህ ማለት የሐዲሱ ትርጉም ነው አሁን ያንተ እሽካል ማለት ነው እሺ ኢንሻአላህ እኔ ደግሞ እኔ ከሚደጋ ማለት ነው የኒካሁ ቀን ግንኙነት አላረግንም የወራ አበባ ነበረበት እሺ ኒካህ ትክክል ነው ወይ ግልጽ ነው አሁን እና ሁለተኛ ጥያቄ ነው እሺ ሁለተኛው ከኒካህ በስተፊት አዲስ ልጅ አለችና አቤት ከኒካህ በስተፊት ማለት ነው ታጥቆ ወደርናት ማለት ነው እሺ እዛም ከኔ ጋር ነው የምትኖረው ከኒካሁ እሷ ከሞተች በኋላ ከኔ ጋር ነው የምትኖረው በእኔ ስም ነው የምትጠራው እኔ ነኝ የማስተምራት እኔ ነኝ የማሳድጋት እናቲቱ ሞታለች እሺ 8 አመቷ ነው ልጅቱ የማ ልጅ ናት ልጅቱ የወለድናት በህገወጥ ማለት ከኒካህ በፊት የወለድናት እሺ እና ይቺ ልጅ በማሳደግ ሆነ በማስተማር ወይንም በኔቱም በመጠራቷ ሸሪዓው እንዴት ያየዋል እንደገና ደግሞ እናትና አባቷ በኔቱም እንዳትጠራ ወይንም አቤት እነሱ ተመለከተ ወደ ዘመዶቿ ወደ እናቱ ተመለከተ ያለን እና የእናቱ ወገንና የእናቱ አባት አይፈልጋትም እንዴ خير ان شاء الله السلام عليكم ورحمة الله الو السلام عليكم وعليكم السلام ورحمة الله الو السلام عليكم وعليكم السلام يسمال
ሳዳ ከዚታ አንተን እኔ ጥያቄ ዚክር ሰባ እስከ ስንት ሰዓት ነው የሚያበቃው? ብዙ ሰዎች እስከ 10ም ይደረጋል ይላሉ። የጧቱ እና ሁለተኛ ጥያቄ ደግሞ ድሮ ጀናዛ አጥቤ ነበር፣ ግን ያጠብኩት ጀናዛ ላይ ጉዳት ደርሶበታል። ጣን ስናጥነው እጁ ተቃጥሏል ጀናዛው እና ይሄ አዳቱን ባለማወቅ የተደረገ ነገር ነው። የተቃጠለው ከሞተ በኋላ ነው። ከሞተ ወዲህ ትንሽ እጁ ላይ ጣን ከስራ አድርገን ስናጨስበት እጁን ትንሽ ተቃጥሏል እና ያ ጀናዛ ከፋራ አለው ወይ? ከፋራውስ ምንድነው? እሺ شكرا لك جزاك الله خيرا ኦኬ እንግዲህ እነዚህን ጥያቄዎችን መልስና ደግሞ ወደ ሌሎች ጥያቄዎች እንሄዳለን። ሙዚቃ መሳሪያ ያለበት ነሽዳ ማዳመጥ ይቻላል ወይ የሚል ጥያቄ ተነስቶ ነበረ። የሙዚቃ መሳሪያ ካለበት ሙዚቃ ሆኗል ማለት ነው። ስለዚህ حرام ነው። حرام የሚሆነው ለሁለት ምክንያት ነው። ሁለቱ በተናጠለም ሆነ አብረውም ተገኙ حرام ይሆናል። አንደኛው ውስጡ የያዘው መልእክት ለመጥፎ ነገር የሚያነሳሳ ከሆነ ለምሳሌ ለዚና የሚቀሰቅስ ስለ ተቃራኒ ጾታ ውበት እየገለጸ ልብን እንትን የሚል ከሆነ ይሄ حرام ይሆናል። ሙዚቃ መሳሪያ ባይኖረውም እንኳን ማለት ነው ባይኖረውም እንኳን ለዚህ ንግግር ሲባል ይሄ ክልክል ነው። ሁለተኛው ደግሞ ንግግሩ ጥሩ ቢሆንም መልእክቱ መልካም ቢሆንም ከሙዚቃ መሳሪያ ጋራ የተያያዘ ከሆነ አሁንም حرام ነው። ይሄ በርካታ ሐዲሶች ተገልጿል በቁርአን ራሱ ومن الناس من يشتري لهو الحديث ليضل عن سبيل الله لهو الحديث ملون صح عن ابن مسعود وغيره أنه هو الغناء موسيقى ነው ብለው ይሄን አያ ፈስረውታል። ከሰዎች መካከል ማታለያ ንግግር የሚሸምቱ አሉ ይላል። ማታለያ ማለት ሙዚቃ ማለት ነው ብለው ፈስረውታል ሰሃቦች። ዑለማ الاسلامም በዚህ ጉዳይ ላይ ተመሳሳይ አቋም ኑሯቸው እናገኛለንና ይሄ ክልክል ነው ማለት ነው። ነሽዳ ብሎ ስሙን ስለቀየሩት የነገሮች ስም መቀየር ተጨባጫቸውን አይቀይረውም። تغيير الاسماء لا يغير حقائق الاشياء ይላሉ ዑለማዎች። ስሞችን መለወጥ የነገሮችን ምንነት አይለውጥም ማለት ነው። በቀጥታ ከደረሱኝ ጥያቄዎች መካከል ደግሞ በዘር ምክንያት ቤተሰቦች የእህታችን የሷና የባሏ ቤተሰቦች አንዱን በንቀት ስለሚመለከት ጋብቻው ላይ እንቅፋት ተፈጥሮ እንደነበረ ጠቅሳለች። ይሄ የጃሂልያ ቅሪት ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ገልጸውታል። التعظم بالآباء والفخر بالأحساب والنياحة على الميت በአባት ራስን ማጋነን የማን ልጅ መሰልኩ ይሄን ነገሌ እኮ ነኝ ብሎ ያለፉ አበው የሰሩትን ገድል ወደ ራሱ በማስጠጋት በዘር መፎከር የጃሂልያ ስራ ነው። ቁም ነገር ሰርቶ መገኘት እንጂ የትልቅ ሰው ዘር መሆን ራሱ ዋጋ የለውም። ትልቅ የሚያረጋው ሰውየውን ስራው ነው። ስለዚህ የጃሂልያ ስራ ነው። ሁለተኛ ደግሞ በዝና በክብር መኩራራት እና ሰው ሲሞት ዋኔ ብሎ ማልቀስ የጃሂልያ ስራ ቢሆንም ይሄ ኡማ የማይተወው ነገር ነው ብሎ ይናገራሉ። ይሄ ግን የተወገዘ ነገር ነው በሸሪዓት الاسلام ማለት ነው። ምክንያቱም ሰዎች ሁላቸውም ዘራቸው አንድ ነው፣ የአደም ልጆች ናቸው። ኩልኩም من آدم وآدم من تراب ነው ያሉት። ሁላችሁም ከአደም ናችሁ፣ አደም ደግሞ ካፈር ነው የተፈጠረው። መነሻችን አፈር መድረሻችንም አፈር ነው። منها خلقناكم وفيها نعيدكم ومنها نخرجكم تارة أخرى ከርሷው ፈጠርናችሁ ወደ በሷው እንመልሳችኋለን ከሷው እናወጣችኋለን ያለ ከምድር ማለት ነው። የቂያ ማለት ደግሞ ከዛው እንወጣለና ሰዎች አላህ Subhanahu Wa Ta'ala ሰው አድርጎ እንዲህ ድንቅና ውብ በሆነ ቅርጽ ያንቀሳቀሳቸው በመድር ላይ ለተአምሩ ቢያስገኛቸውም መንሲያቸው አፈር ነው፣ መጨረሻቸው አፈር ነው። የቱንም ያክል ቢኮሩ ከዛች ካቅማቸው አያልፉም። አላህ Subhanahu Wa Ta'ala በቁርአኑ እንዳለው ኢነከ ለን ተኽሪቀ الارض
ወለን ተብሉغ الجبال طولا አንተ ምድርን አትሰነጥቀም ተራራንም ደግሞ እርዝማኔ አይደርሰውም ካቅመህ አታልፍም ነው የሚለው ይሄ ወንጀል ነው በመሰረቱ ባለማወቅና በማህይምነት ተነሳ ሰዎች እንግዲህ የኛ ዘር ከሌላው ይበልጣል የሚል አስተሳሰብ ሊያስቡ ይችላሉ አሸንፈን ተጋባን ጥሩ አገላለጽ ነው ጃሂልያውን ማሸነፋቸውና ለጋብቻ መጋባታቸው ግን በቤተሰብ መሐከል ደግሞ የተፈጠረው ቅራኔ እንዲጠፋ የራሳችሁን ሚና መጫወት ነበረባችሁ እነሱ አንጠይቃችሁ ማጠይቁን ቢሉም እነሱ በወንጀላቸው ይጠየቁ እናንተ ራሳችሁን አሸንፋችሁ መጠየቅ እሱም መዘየር አለበት አባቱ የአባትነት ሐቁ መጥፎ አቋም ስለያዘ አይቀርም እናቱ የእናትነት ሐቋ የተሳሳተ አመለካከት ስላላት አይቀርምና የሚገባውን የእናትነትና የአባትነት ሐቅ ማድረስ ይተበቀባችኋል ይሄ ጥያቄያችሁ ትንሽ ማብራሪያ ያስፈልገዋልና ከአፍታ ቆይታ በኋላ ይሄንንና ሌሎችን ጥያቄዎች ኢንሻአላህ መልስ ሰጣለሁ وتلقى المثوبة والمغفرة رمضان قد أهله رمضان إكسبو إنه ታላቁን የረመዳን ወር ምክንያት በማድረግ ሐላል ፕሮሞሽን ከአፍሪካን ሲቲ ላንድስኬፒንግ ጋር በመተባበር ከሐምሌ 5 እስከ 15 በአዲስ አበባ ኤግዚቢሽን ማዕከል ልዩ የንግድ ትርኢትና ባዛር ማዘጋጀታችንን ስንገልጽ በታላቅ ደስታ ነው ረመዳን ኤክስፖ አምራቾች አስመጪዎች እንደዚሁም አገልግሎት ሰጪዎች ተጋብዛችኋል በዚህ በሀገራችን አንቱ የተባሉ ድርጅቶች በሚሳተፉበት ታላቅ ትዕይንት ይምጡ ይሳተፉ ስፖንሰር ያድርጉ ልብ ይበሉ ቀድመው ከተመዘገቡ ለእይታ ምቹ የሆኑ ስታንዶችን ያለምንም ተጨማሪ ክፍያ ማግኘት ይችላሉ አድራሻችን 18 ማዞሪያ ኖክ ህንጻ ሁለተኛ ፎቅ ለበለጠ መረጃ 0911 12 96 75 0912 07 74 74 ረመዳን ኤክስፖ رمضان قد ሀገሬ ባትሪ ድንጋይ በአገሬ ባትሪ ድንጋይ ሬዲዮና ቴፕ ሪከርደር እንደ አዲስነቱ ያስተጋባል ጥርት ያለ ድምጽ ያንቆረቁራል ለባትሪው ከተጠቀሙበት የራስዎን ፀሐይ በእጆ እንደያዙ ይቁጠሩ ረጅም ርቀት የሚወረወር ደማቅ ብርሃን ይዘረግፋል ሀገሬ ባትሪ ድንጋይ ብርሃን አፍላቂ ድምጽን አስረቅራቂ ሀገሬ أهلك قد نزلت እኔ ምን ይሄን ሸሚዝ ላንተ ሁለት ነው እንዴ ላከለ አንተም ጓደኛው እኔም ጓደኛው በምን ምክንያት ካንተ ለይቶ ለኔ ሁለት ይላል እንዴ እኩል የመጣ ሸሚዝ ያውም እኔ አልፎ አልፎ እየተጠቀምኩ ወደ ቤት ሙሉ ያንን ከተቀየረ ቆይ ያንተ ግን ሁሌም አዲስ ነው ለምን ይመስልሃል እኔ ምን አውቄ ግራ ስለገባኝ እኮ ነው ጠይቅ ነው ወይስ የልብስ ምድሜ ማራዘም ያመጣ ያንተ ሲቀንስ የኔ መደመር እድሜ ለሐመር በማጽዳት ኃይሉ ያልተገኘለት ወደር ለቆሻሻ የማይበገር ሐመር የልብስ ሳሙና በምርጥ መዓዛውና በብርካቴው ሐመር ሳሙናን ይለዩታል ለልብሶ ውበትና ንጽህና ማን እንደ ሐመር ሳሙና አስመጭና አከፋፋይ አልከታ ኃላፊነቱ የተወሰነ የግል ማህበር ብልህ ወላጆች ለልጆቻቸው ዕውቀትን ያወርሳሉ ራዲካል የቤት ለቤት አስጠኝ በዲግሪና በማስተርስ በተመረቁ በወንድና በሴት መምህራን ከኬጂ እስከ ዩኒቨርሲቲ በቋንቋና በኮምፒውተርስ ትምህርቶች በግል እናስጠናለን የብዙ ዓመታት የማስተማርና የማስጠናት ልምድና መልካም ስነ ምግባር ባላቸው መምህራን እናስጠናለን እርሶ ብቻ አስጠኝ ከፈለጉ 0910 48 0000 ብለው ይደውሉ ሌላም አለ በአረብኛና የሴት ቁርአን አስቀሪ ሲፈልጉ 0925 484 ብቻ ይደውሉ ራዲካል ሆም ቲቶርስ وتلقى المثوبة والمغفرة بسم الله والحمد لله والصلاة والسلام على نبينا محمد وعلى آله وصحبه موالاه የዘረኝነት ጉዳይ አንስተን ነበር አላህ በቁርአኑ የተናገረውን አንድ አንቀጽ ላስታውሳችሁ አላህ Subhanahu Wa Ta'ala ይላል يا أيها الناس إنا خلقناكم من ذكر وأنثى وجعلناكم شعوبا وقبائل لتعارفوا إن أكرمكم عند الله أتقاكم እናንተ ሰዎች ሆይ እኛ ከወንድና ከሴት ፈጥረናችኋል
ጎሳዎችና ነገዶችም አድርገናችኋል እንድትተዋወቁ አለ የተለያየ ጎሳ ሆኖ መፈጠሩ አላማው እገሌ የገሌ ጎሳ ተወላጅ ለመባል እንጂ አንዱ ቅዱስ ሌላው እርኩስ የሆነ ዘር የለም ሁሉም የሰው ልጆች እኩል ናቸው الناس سواسية كأسنان المشط እንደማ በጠሪያ ወይም እንደሚዶ ጥርሶች የሰው ልጆች እኩል ናቸው ነው በሐዲሱ የመጣው ስለዚህ ይሄ አስተሳሰብ በጣም የተሳሳተ ነው ትልቅ ሰው ማለት ان اكرمكم عند الله اتقاكم ከናንተ ማከል ትልቅ ሰው ማለት የተከበረ ሰው ማለት አላህን ፈሪ የሆነው ነው ብሎ ነው በቁርአኑ ያስቀመጠው ነብያችን ሰለላሁ ዐለይሂ ወሰለም ራሳቸው ተጠይቀው ከሰው ሁሉ በላጭ ማን ነው ሲሏቸው اتقاهم ነው ያሉት ማን አክረሙ الناس አሏቸው قال اتقاهم ሐዲሱ በቡኻሪ ያለ ሐዲስ ነው ስለዚህ ይሄ አይነት ተሳሰብ በጣም ሊጠፋ ይገባል እናንተ ደግሞ ክፍተቱን ማስፋት ሳይሆን ማሸነፋችሁ ጃሂልያውን ወይም ደግሞ አስተሳሰቡን በማስወገዱ ያደረጋችሁት ሚና ጥሩ ቢሆንም በቤተሰብ መካከል ሊፈጠር የሚችለውን ቅራኔም ቢሆን ለማስወገድ የበኩላችሁን አስተዋጽኦ ማድረግ ይገባችኋል በመዘየርም ራሳችሁን አሸንፋችሁ እንደገና ደግሞ በሌላ ሰው አማካኝነት ቅሬታው እንዲወገድ በማስረዳትም በተቻለው መንገድ ጥረት ማድረግ አለባችሁ አላህ ይገዛችሁ ነው ምንለው ሚስት ውዱእ ትፈታለች ተብሎ ተገልጿል ሚስት ውዱእ ትፈታለች ሳይሆን የተባለው አጅነብይ መንካት ውዱእ ያፈርሳል ነው ይሄ ብዙ ዑለማዎች አካሄድ ነው ቁርአኑም መንካት ያፈርሳል የሚለውን ይናገራል መንካት ምንድነው ምን አይነት ነው በሚለው ጉዳይ ላይ በተለይ በሚስትና በባል መካከል ያለው መንካት ማለት ግንኙነት ማለት ነው ጾታዊ ግንኙነት ካደረጉ ነው ውዱእ የሚፈርሰው እንጂ አካል ስለተነካካ ብቻ አይፈርስም የሚል አስተያየት ያላቸው አሉ አይደለም بمجرد ملاقات البشرة ሰውነት በመነካካቱ ብቻ ይፈርሳል ደሞ የሚሉ አሉ ይሄ እንግዲህ አያው ላይ ሳይሆን ትንታኔው ላይ የተፈጠረ ልዩነት ነው ያፈርሳል ባሉት ዑለማዎች ስንሄድ በመጨበጥ በመሳም እንዲሁም ሳያስቡም ቢሆን በመነካካት ውዱእ ይፈርሳል ማለት ነው ባለቤቱም ቢጨብጣት ሰላም ቢላት ሰላምታው አካል እስከ መነካካት ደረጃ ከሆነ ውዱእ ያፈርሳል ማለት ነው ስለዚህ ይሄ በዚህ መልኩ ልትረዱት ይገባል የመጀመሪያ ተሸሁድ ላይ ስደርስ ተሸሁድ መሆኑን ረስቼ ተነሳሁኝ መመለስ አለብኝ ወይ የሚል ጥያቄ አንስታለች አንድ እህታችን የመጀመሪያ ተሸሁድ ላይ ስትነሺ ከፍ ብለሽ ወደ መቆም ቀርበሽ ከሆነ መመለስ የለብሽም እንደውም አይፈቀድም حرام ነው በዚያው ቀጥለሽ ቀሪ ረካዓዎችን ሰግደሽ የመጨረሻ ተሸሁድ ስትቀመጪ ተሸሁዱን ከቀራሽ በኋላ ከማሰላመት በፊት ወይም ከማሰላመት በኋላ ሁለት ሱጁድ መስገድ ሶላትሽን ያስተካክለዋል ወይም ደግሞ ለረሳሽው ነገር ማካካሻ ይሆናል ማለት ነው የሁለተኛው ተሸሁድ ላይ ከተነሳ ግን መመለስ ነው ያለበት ሌላ ምንም አማራጭ የለውም ሶላቱ አልቋልና ወደፊት የሚደሰበት ነገር የለም በእናቴ ወንድም ስም ነው የምትጠራ የነበረው አሁን ግን አስተካክያለሁ ብላለች ይሄ ማስተካከለች ትልቅ ነገር ነው የሚጠበቅብሽ ይሄ ነበረ መጀመሪያም በእናትሽ ወንድም ወይም ደግሞ ባጎትሽ ስም መጠራት ስተት ነው ልጆች መጠራት ያለባቸው በአባታቸው ነው ادعوهم لآبائهم ነው ቁርአን ያለ ያለው በአባቶቻቸው ስም ጥሯቸው ብሎ አስቀምጧል ክብርን ማጉደፍም ነው አባቱ ያልታወቀ ይመስል ባልወለደው አባት አንድ ልጅ ሲጠራ አባት ነውና በምንም መልኩ የተከበረ ነው በቤተሰብ መካከል ባለ ቅራኔ የተነሳ ያንቺ አባት ላይ ቅሬታ ስላደረባቸው አባትነቱን እስከ መካድ ድረስ መሄድ የለባቸውም ነበር ይሄ ፍጹም የጃሂልያ ስራ ነው ከፋራው ምንድነው ለሚለው የተለየ የሚደረግ ነገር የለም እስከዛሬ የነበረው ማስተካከል ነው ጥሩ ሰርተሻል ባጎትሽ መጠራቱ ባንቺ ፍላጎትና ባንቺ ፍቃድ ከሆነ ተውባና እስትግፋር ያስፈልግሻል ይሄ ነው በሐጅ ዙሪያ ሄሎ ሰላም አለይኩም السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. وقال تكبروا يا رمضان ورع درساتكم. إن شاء الله الله يبارك فيك يا رمضان. يمكن الصلاة جو درسة. أبيت. كتي بدن بيت سمار الأم أحمد.
እሺ ጀዛከላሁ ኸይር አሎ ሰላም አለይኩም ሄሎ ሄሎ አቤት ሰላም አለይኩም አለይኩም ሰላም ወራህመቱላህ ቴሌቪዥኑን ዝጋ ወንድሜ መሐመድ ቴሌቪዥኑን ዝጋና ቀጥል እሺ 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 ምን ይሆናልሽ አሎ ሰላም አለይኩም አለይኩም ሰላም ወራህመቱላህ ጥያቄ ነበር ሼህ እሺ ጠይቅ ዘመድ ነበረች አባቷን ይካሰር ብሎ አውከለ ይሄ ደግሞ ለሌላ ቃልቻ አውከልኩ ሌላ ቦታ የውክልና ይሆናል ለምን ለሌላ ሰው ተወክላለህ አንተ ማሰራዎች ምን ነበር በሰዓቱ ደግሞ ቦታ ነበርኩኝ እውቀት የለኝም ነው ወይስ ሩቅ ቦታ ነኝ ነው አዎ እውቀት የለኝም አዎ እሺ ጥሩ ሌላ ጥያቄ አለ ይሄው ጥያቄ شكرا እንመሰግናለን الو السلام عليكم وعليكم السلام شيخ عمرو سلام عليكم الحمد لله رب العالمين دهنا الحمد لله አንድ ጥያቄ ነበረ እሺ ጥያቄ ያው ስለ ኒካህ ተመለከተ ነውና አንዲት ሴትዮ ናት ያው ሴትዮዋ ልጆች ሁለት ወንዶች ልጆች አሏት እና ሁለት ወንዶች ልጆች ሌላ ሀገር ነው ውጭ ነው ያሉ እነሱ ያሉ ሀገር ቤት አንድ ሴት ነበረችና ሀገር ቤት ልጆቹን አጎት አስቀርታ ያው ኒካህ አረገችው እንዴት ነው ይሄ ኒካህ እንዴት ይታያል የልጆቹ አጎት የአባት ወንድሞች ናቸው አዎ የአባት ወንድሞችን ቀርታ ያው ኒካህ አደረገችው እሺ طيب وعليكم السلام ورحمة الله الو السلام عليكم السلام عليكم وعليكم السلام ورحمة الله مرحبا وعليكم السلام ورحمة الله تلفزيون زقا أخي سعيد ايش زق كتل زقتالو ጥያቄ ነበር ሸክ እሺ ጠይቅ የሱብሂ ሶላት የመጀመሪያ አዛን ካለ በኋላ መስገድ ይቻላል ሱብሂ ዋጅቡ ማለት ነው አዎ ሁለት አዛን ነው የሚደረገው ሁለት አዛን ነው የመጀመሪያው ወደ መንገድ ስንሄድ ማለት ነው ገባኝ እሺ መልስ እንሰጣለን ጠብቅ እሺ ሌላ ጥያቄ ነበረ እሺ ጠይቅ ለወንዶች ሽቶ ተፈቅዷል ለወንዶች ሽቶ ተፈቅዷል ለሴቶች ተከልክሏል ግን ወንዶች ተቀብተው ሲሄዱ ሴቶችን አዛ ያረጉ እሺ ተሰማለ መልሱን ኢንሻአላህ እሺ ሌላ ደግሞ ሶስተኛ ጥያቄ ያው የሰው ልጅ መጀመሪያ አደም ከአፈር ተፈጠረ ከዛ በኋላ ደግሞ ያው የሰው ልጆች ሁሉ ተቋርጧል ጥያቄ እንግዲህ ወደ መልሶቹ እንመለሳለን ሐጅን አስመልክቶ የጠየቀው ጥያቄ በደንብ ባይገባኝም እንዳልኳችሁ ድምጹ በደንብ ጥራት ስላልነበረው ማለት ነው አጎት አባት ወንድም ባል ምናምን እንደዚህ ሳይኖር ሐጅ ማድረግ አትችልም ወይ ነው ረጅም ጉዞ ከሆነ መጓዝና እዚያ ቦታ ላይ መሳተፍ አጅነብይ ጋራ መቀላቀል محرم በሌለበት ስለሚሆን አይቻልም ክልክል ነው እዚያ ከደረሰች ሐጁ صحيح ነው ችግር የለውም በመሰረቱ ግን ያለ ወልይ እዚያ ቦታ መሄድ ክልክል ነው ማለት ነው የወር አበባ ላይ ያለች ኒካህ ማድረግ ይቻላል ወይ يصنعوا كل شيء الا النكاح የሚል ሐዲስ ሰምተናል ሁሉንም ነገር አድርጉ ከኒካህ በስተቀር ብሏል ይሄ በጣም የሚገርም የተለየ ግንዛቤ ነው እስከዛሬ ዑለማዎች ባልተረዱት መልኩ ሐዲሱን ለመመልከት ሞክረዋል ግን የተሳሳተ ነው ከኒካህ በስተቀር ማለት ከግንኙነት በስተቀር ባለቤቶቻቸው የወር አበባ ላይ በሚሆኑበት ጊዜ
አብራችሁ መተኛት አብሮ መብላት አንድ አልጋ ላይ መተኛ የተለያዩ ነገሮች ይፈቀዳሉ ማይፈቀደው ግንኙነት ብቻ ነው ማለት ነው اسمعوا كل شيء الا النكاح ማለት الا الجماع ማለት እንጂ የወር አበባ ላይ ያለች ኒካህ ማሰር አይቻልም ማለት አይደለም በዚህ መልኩ የፈሰረ ከዑለማዎች አንድም አልሰማንም ስለዚህ ሐዲስና ቁርአኑን በመንረዳ ጊዜ በራሳችን ራሳችንን ችለን ትንታኔ ለመስጠት መሞከር የለብንም ስተት ላይ ነው የምንወድቀው ይሄንን ሐዲስ ይሄንን ቁርአን ከነብዩ ሰለላሁ ዐለይሂ ወሰለም ጀምሮ እስካሁን ድረስ በመማር በማስተማርና በመቀባበል እየሰሩ ያሉ ዑለማዎች የተረዱትን አረዳድ ብቻ ነው መረዳት ያለብን አለዛ የተሳሳተ ግንዛቤ ነው የምንወስደው ስለዚህ በወር አበባ ላይ ኒካህ ማሰር አይከለከልም ማሰር ይቻላል ባይሆን በዛን ሰዓት መገናኘት አይፈቀድምና እስከሚቋረጥ ድረስ መጠበቅ ይኖርባቸዋል ማለት ነው እሺ ሌላው ከኒካህ በፊት የወለድናት ልጅ በኔ ስም ትጠራለች እኔው ጋር ያለችው የእናቷ ቤተሰቦች ደግሞ አይቀበሏትም ማሳደግህም ችግር የለውም ኸይር ነው የሰራህላት በስም መጠራቱ ላይ በእናቷ ቤተሰቦች ስም መጠራት አለባት ነው እንግዲህ ያለው ምን ለውጠው ሁክም የለንም የጧት ذكر الصباح ሰዓቱ ምንድነው እስከ 10 ድረስ ነው ተብሏል እስከ 10 ድረስ صباح የሚባል ነገር የለም ንጋት ማለት ከቀትር በፊት ያለው ሰዓት ነው ከፈጅር በፊት አንስቶ ከፈጅር በኋላም ባለው ፀሐይ ከፍ እስከምትል ድረስ በማንኛውም ሰዓት ጧት ተብሎ በሚጠራው ክፍለ ጊዜ ማለት ነው ጧትን በሰዓትና በደቂቃ መከፋፈል አንችልም ጧት ተብሎ በሚጠራው ክፍለ ጊዜ ዚክሩን ማድረግ ይቻላል ማታ ደግሞ ከአስር በኋላ ወይም ጀንበር መጥለቅ ከምትገባበት አካባቢ አንስቶ ማታ ተብሎ በሚጠራው ክፍለ ጊዜ ውስጥ በማንኛውም ሰዓት ዚክሩን ማከናወን ይቻላል ማለት ነው ጀናዛ አጥቤ ነበረ ያ ጀናዛ ግን እጣን እናጨስበታለን ብለን እጁ ተቃጥሎ ነበርና ከፋራው ምንድነው ብላለች ጀናዛ ልክ እንደ በህይወት እንዳለ ሰው ክብር ሊደረግለት ይገባል መጎሳቆል የለበትም እስከሚቃጠል ድረስ ዝም ማለታችሁ ወንጀል ነው በርግጥም ጤነኛውን ሰው ከማቃጠል ወይም በህይወት ያለው ሰው ከማቃጠል የተለየ ነገር አይደለም ይሄ ደግሞ በንዝህላልነት የሚፈጠር ነገር ነው ስለዚህ ወንጀል ነው ተውባ ማድረግ አለባችሁ እስትግፋር ማድረግ እንደዚሁም ኸይር ስራዎችን ማብዛት ነው የተለየ ከፋራ ግን የለውም የተለየ ከፋራ ጀናዛ የተጎዳበት ሰው እንዲህ ማድረግ አለበት የሚል የለም ይሄ ነው ሌላው የልጅ አጎት ልጆች ሴት ልጅ ማን ነው ሴትየዋ ልጆች አሏት ወንድ ልጆችና ሴት ልጆች ናቸው ያሏት ወንድ ልጆቹ ውጭ ሀገር ነው ያሉት ሴት ልጇን ለመዳር ስትፈልግ አጎታቸውን ጠርታ ኒካህ እንዲያደርግ አድርጋለች ይሄ እንዴት ነው ብሏል ምንም ችግር የለውም ኒካህ ማድረግ ይችላል አጎት በአባት በኩል ያለ አጎት ኒካህ ማድረግ ይችላል ማለት ነው አባት እኔን ኒካህ ሰር ብሎ ወክሎኝ ነበረ ብሎ ደግሞ አንድ ወንድማችን ጠይቋል ግን እኔ ደግሞ ሌላ ሰው ወክያለሁኝ አለ ምንም ችግር የለውም ወኪል ሌላ ሰው ቢወክል ኒካሁ ትክክለኛ ነው ችግር የለውም ማለት ነው የሱብሂ ሰላት በመጀመሪያው አዛን መስገድ እንችላለን ወይ አይቻልም ነው ምክንያቱም የመጀመሪያው አዛን ፈጅር ከመውጣቱ በፊት ነው የሚደረገው كما ثبت في صحيح البخاري أن النبي صلى الله عليه وسلم قال إن بلالا يؤذن بليل فكلوا واشربوا حتى يؤذن ابن أم مكتوم وفي رواية لا يمنعنكم أذان بلال عن الأكل والشرب فإنه يؤذن ليرجع قائمكم ويقوم صائمكم أو كما قال صلى الله عليه وسلم بلال لليتنا أذان ميارقو قوموا يسجد يالا كالا عرف انديل لصبح لما الزقاجات ما تتوسن فاتا وصدو ودو صلاة انديهد ወይ ደግሞ ተኝቶ የነበረ ሰው ካለ ለመጾም የሚፈልግ ካለ እንዲነሳ ነው እንደውም ለሱሁርም ጭምር አዛኑ ነው መደረግ ያለበት በነገራችን ላይ ዛሬ በሀገራችን አንዳንድ ቦታ ላይ በአዛኑ ቦታ ሌላ ነገር ተጨምሮ እናያለን ምንም መሰረት የሌለው ነገር ያመጡና ያንጎራጉራሉ ይሄ መደረግ ሳይሆን ያለበት በቡኻሪ በሙስሊም የተሰመረበት
በፊቅህ ደረጃም በሻፊዒያ ፊቅህ ያለው በግልጽ የተቀመጠው የመጀመሪያ አዛን መደረግ አለበት ይሄ ነው ማለት ነው በመጀመሪያ አዛን ሱብህ መስገድ ግን አይፈቀድም ሁለተኛው አዛን እስከሚደረግ ድረስ ማለት ነው ከአፍታ ቆይታ በኋላ የተቀሩ ጥያቄዎችን ምላሽ ይመለሳለሁ ከኛው ጋር ቆዩ وتلقى المثوبة والمغفرة በአጭር ጊዜ ውስጥ ትምህርት ጥራቱና ብቃቱ የተመሰከረለት ነጃሺ አካዳሚ ለ2005 የትምህርት ዘመን ምዝገባ ጀምሯል በትምህርት ጥራት ብቃትና ውጤት ብቻ ሳይሆን ለማስተማሪያ ቦታ የሚጨነቀው ነጃሺ አካዳሚ በቁጥር 1 ኳስ ሜዳ ሀጅ ዘይኑ መስጂድ አካባቢ በቁጥር 2 መድኃኔዓለም ትምህርት ቤት አካባቢ ከመዋለ ህፃናት እስከ 7ኛ ክፍል በማስተማር ላይ ይገኛል ነጃሺ አካዳሚ ምቾት ያለው የተንጣለለ ግቢ ጥራት ባለው የመማሪያ ክፍል ጥቂት ተማሪዎችን ብቻ የተመቻቸ የተማሪዎች የመጫወቻ ሜዳ ትራንስፖርት ምቹ የሆነ ስፍራ ቋንቋና አካዳሚ ልምድና ብቃት ያላቸው የውጭና የሀገር ውስጥ መምህራን የራሱ ሰርቪስ ያለው ተማሪዎቻችን በሁሉም የትምህርት ዘርፍ ላቅ ያለ ውጤት ያላቸው ናቸው መምህራንና አስተዳደሩ ልምድና ብቃታቸው የተመሰከረላቸው ነጃሺ አካዳሚ ተመራጭ ትምህርት ቤት ለነባርና አዲስ ተማሪዎች ምዝገባ ተጀምሯል ያለን ቦታ ውስን በመሆኑ ልጆቹን ቀድሞ ያስመዝግቡ በነጃሺ ተማሪዎች ብቻ ሳይሆን ወላጆችም ስለ ልጆቻቸው ይማራሉ ነጃሺ አካዳሚ የስኬቱ ታሪክ እዚህ ይጀምራል ሄሎ ልጆች ያዘዛችሁኝን በሙሉ አምጥቼለ እንዴ አንተ አልጻፍክለትም ነበር እንዴ ጽፈለት ነበር አመሰግናለሁ ለትብብርህ አንድ ወንድ ፋስታችላል በቀመሱት ሁሉ እንደተናፈቀ ከግማሽ ምዕተ ዓመት በላይ የዘለቀ ተወዶ ፓስታ ሞንዶ በጥራቱ ተወዳዳሪ ያልተገኘለት አንድ ጊዜ ከቀመሱት የሚወዱት የእርሶና የቤተሰቦ ገበታ ሞንዶ ፓስታ ማሳሰቢያ ለወሎ መካነ ሰላም ጠቅላላ ንግድ ሥራ አክሲዮን ማህበር አባላት በሙሉ ወሎ መካነ ሰላም ጠቅላላ ንግድ ሥራ አክሲዮን ማህበር በአግሮ ኢንዱስትሪ በኢንዱስትሪ ልማትና በአስመጭና ላኪነት ዘርፎች ዝግጅቱን አጠናቆ ወደ ሥራ የገባ በመሆኑ የማህበሩ አባላት በሙሉ ያለባቸውን የአክሲዮን ክፍያ እስከ ሰኔ 15 2004 ድረስ ብቻ ጅዳ በሚገኘው በድርጅቱ ጊዜያዊ ጽህፈት ቤት ወይንም አዲስ አበባ በሚገኘው በድርጅቱ ሂሳብ ቁጥር አዋሽ ኢንተርናሽናል ባንክ ሀብተ ጊዮርጊስ ቅርንጫፍ ገቢ እንድታደርጉ እያሳሰብን ክፍያውን እስከ ሰኔ 15 2004 ድረስ ገቢ በማታደርጉ አባላቱ ላይ አክሲዮን ማህበሩ የራሱን እርምጃ የሚወስድ መሆኑን እናሳስባለን ወሎ መካነ ሰላም ጠቅላላ ንግድ ሥራ አክሲዮን ማህበር በዛላ በርበሬ አቅርቦት የሚታወቀው አበባ ባልትና የ2004 የጥራት ዋንጫ ተሸላሚ ሆነ እንኳን ደስ አላችሁ አበባ ባልትና ምርጥ የማረቆ በርበሬ ሚጥሚጣ ምጥን ሸው አጃ በሶና ሌሎችም ቅመማ ቅመሞችን በጥራት አዘጋጅቶ አቅርቦላችኋል አበባ ባልትና በንጽህናና በጥራት በመናዘጋጃቸው የባልትና ውጤቶቻችን እንዳምናው ሁሉ ዘንድሮም የጥራት ዋንጫ ተሸላሚ ሆነናል ምርቶቻችንን በፈለጉት አይነትና መጠን በትዕዛዝ እናቀርባለን ጥራት አሁን ገና በአበባ ባልትና በየመደብሩና በሱፐርማርኬቶች ምርቶቻችንን ያገኟቸዋል አድራሻ ቁጥር 1 መርካቶ ጎማ ተራ ቁጥር 2 ሸማ ተራና ቁጥር 3 ዓለም ባንክ ጥራት ያሸልማል አበባ ባልትና ይለያል It's time to give time to forgive all your relatives አማረኝ ስትል ሳመጣ ቀዘቀዘ ስትል እንደ ወፍ በርሬ ሳመጣ እንደገና ደግሞ ጣዕሙ ተቀየረብኝ ስትል ስታማርር ይሁን ለስድስተኛ ጊዜ ማምጣቴ ነው ከዚህ በላይ ጨረቃ ላይ ልውጣ እንዴ አልከተ አልሙኒየም ፎይል
ከፍተኛ ሙቀትን የሚቋቋም የምግብን ትኩስነትና ጣዕም እንደጠበቀ የሚያቆይ ለዘርፈ ብዙ አገልግሎት በጥራቱ የሚመረጥ አልክተ አልሙኒየም ፎይል። እፎይ አልከተገላገለኝ وتلقى المثوبة والمغفرة. بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه وموالاه. ውድ ተመልካቾቻችን ጥያቄዎቻችሁ እዚህ አሁንም ያላለቁ አሉ ፊቴ ሌሎችን ደግሞ ሲንቀበል። አሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሺ አሎ አቤት ሐሰን ይሰማል? ቀጥል። ይሰማል ሼክ? አዎ ጥያቄ ነበረኝ፣ አንድ ሁለት ጥያቄዎች። እሺ ጠይቅ። በመጀመሪያ ወደ ሶላት በሚሄድበት ሰዓት ወደ መስጊድ ማለት ነው በቃ እፈራለሁ፣ የሆነ ፍርሃት ይሰማኛል። እኔ እስልምና ተቀበልኩኝ 3 አመት ነው። ጀማ ለመስገድ ሲሄድ ግን በጣም ፍርሃት ይሰማኛል። ሀታ ወዱ ምናምን ሳርግ ሰው ፊት በጣም ፍርሃት ይሰማኛል። የምን ፍርሃት ነው? በቃ ወደ መስጊድ በሚሄድበት ሰዓት ይወሰውሰኛል። በቃ እንዴት ነው ሰው ምን ይለኛል? እንደዚህ በቃ ልክ ሱናዎች ይጓደሉብኛል በፍርሃት የተነሳ ማለት ነው። እሺ ሁለተኛው ጥያቄ እናቴ ክርስቲያን ነች። እሷን እንግዲህ እምነት የደስታ አልነካች ድረስ መርዳት ሸሪያው ይፈቅድልኛል ነው? እሺ ሶስተኛው ጥያቄ ደግሞ መስጊድ በገባው ሰዓት በማንኛውም ሶላት ሰዓት አንድ ሰው ሱና እየሰገደ ወይም ሰዓቱ ላይ ሱና እየሰገደ ተደረስኩኝ አብሬ ተሐረምኩ በኋላ እሱ ሱና ሆነ የሚሰግደው እኔ በሱናው መቀጠል ነው ያለብኝ ወይስ መጀመሪያ ሳታቅ ነው? መጀመሪያ ሰውየው ሱና እየሰገደ እያለ ከደረስኩ ማለት ነው። ሱና መሆኑን ሳታቅ ነው የተከተልከው? አዎ። እሺ خير መልስ ነው። በጣም አመሰግናለሁ። አላህ እድሜ ይስጣችሁ። አሜን አሜን አሜን። በዱንያም በአኺራም አላህ ይወፍቃል። አላህ ይባርክ ፊክ። እኛም እናመሰግናለን። ሄሎ ሰላም አለይኩም። ወአለይኩም ሰላም አለይኩም። እሺ መርሐባ። አንድ ጥያቄ ነበረኝ። እሺ ብዙ ጊዜ በሙስሊሞች ውስጥ ያለን ግንዛቤ ላኢላሃ ኢለላህ ለማን ቃል ላኢላሃ ኢለላህ ደኸለ ጀና ይባላል። እሺ እና በዚህ ምክንያት ብቻ ሁሉም ሙስሊም የሚያስበው ምንድን ነው? አቤት ሶላት ባይሰግድም ይሄን ስላለ ብቻ ጀነት ይገባል። ወንድሞቻችን ግንዛቤ ስለዚህ ይሄንን በደንብ በተወራ መልኩ ብታቀርቡ ብዬ ነው። طيب جزاك الله خير شكرا لك. اوكي لو السلام عليكم. وعليكم السلام. اهلا. وعليكم السلام ورحمة الله وبركاته. እሺ ቴሌቪዥኑን ቀነስ አድርጊውና አናግሪ ان شاء الله. እሺ ሴት አሁን መጀመሪያ ከመቶ 10% ነበር እንትን ያልኩት ለመስጊድ ብዬ ነው የሄድኩት ለመስጊድ። ያው አሁን ደግሞ ባለፈው እንትን ቲቪ አፍሪካ ላይ የሆነ የመድረሳ አለ የቁርአን መድረሳ እና እሱ ያን የለመስጊድ የተለየ ነበር ወደ እዛ ቢላክ ችግር አለው? ለመስጊድ ብለሽ ነው የነየትሽው? እኔ ከመቶ 10% ነው የለየኩት ከገንዘብሽ ላይ? አዎ ንጹህ ገንዘቤ። እሺ ጥሩ ነው። ይሄ ጥያቄ በحث ያስፈልገዋል። ኢንሻአላህ እናያለን። ኢንሻአላህ ጥሩ ጀዛከላህ። አሎ ሰላም አለይኩም። توفيق ነኝ። አሁን ደግሞ مرحبا توفيق። ቀጥል አየር ላይ ነህ። አሎ አየር ላይ ነህ توفيق ቀጥል። السلام عليكم. وعليكم السلام ورحمة الله. السلام عليكم. وعليكم السلام ورحمة الله. الحمد لله رب العالمين.
ሁለት ጥያቄዎች ነበሩኝ። እሺ ሁለት ጥያቄዎች ነበሩኝ። ቀጥል። የመጀመሪያው ጥያቄ አንድ ሰው ጀናባ ሆኖ እያለ አንድ ሰው እሺ ጀናባ ሆኖ ሐዲስ እና ቁርአን ማውራት ይችላል ወይ መናገር ይችላል? እሺ ሌላስ? ችግር የለውም። ሌላስ? ሁለተኛው ጀናባ ሆኖ እያለ ውዱ ማድረግና ፊንጃ ማድረግ ያን ግዴታ ነው ወላ ቢተው ችግር የለውም? ሲታጠብ ማለት ነው? አዎ ከመታጠቡ በፊት ማለት ነው። ጥሩ። አዎ ጀናባውን ሲታጠብ ፊንጃና ውዱ ማድረግ ያን ግዴታ ነው? መልካም ጥያቄ ነው። ቀጥል። ጀዛከላሁ ኸይር። እናመሰግናለን። እሺ እንግዲህ እነዚህን ጥያቄዎች እንመልስ። ሽቶ ለሴት ተፈቅዷል፣ ለወንድ ተፈቅዷል፣ ለሴት ደግሞ አልተፈቀደም ብሎ ሁክሙን መጀመሪያ ራሱ አስቀመጠ። ወንድማችን ሰምታችሁታል። ከዛ በኋላ ወንዱስ ቢሆን ተቀብቶ ሲወጣ ሴቶችን አያስቸግርም ወይ ብሎ ጠይቋል። መጀመሪያ ሽቶ ለሴት ክልክል ነው የሚል የለም። ሽቶ ለወንድም ለሴትም ይፈቀዳል። ሴትም ጥሩ ሽታ ያስፈልጋታል፣ ወንድም ያስፈልገዋል። የተባለው ከቤት ወደ ውጭ ስትወጣ ሽቶ ተቀብታ አትውጣ ነው። በመሰረቱ ሴት ቦታዋ እቤት ነው። ውጭ የምትሄደው የግድ ውጭ ካልሄደች የማይሆን ነገር ሲመጣ ብቻ ነው። ሸሪዓው እንዳስቀመጠው ወቀርነ ፊ ቡዩቲኩነ ወላ ተበረጅነ ተበሩጀ አልጃሂልያ፣ ቤቶቻችሁ ውስጥ ተረጋጉ፣ እንደ ጃሂልያው ሴት ተገላልጣችሁ ተከለፋፍታችሁ አትውጡ ነው የሚለው። ይሄ ቁርአን ያወጀው አዋጅ ነው። ቤት ውስጥ ያላቸው ስራ ቀላል አይደለም። የእናትነትና የቤት እመቤትነት ስራ ፈትነት አይደለም፣ ትውልድን ማፍራት ነው፣ ከባድ ነው። ስለዚህ እስላም ትልቅ ክብደት ነው የሰጠውና እነሱ ወደ ውጭ ሄደው የወንዱን ስራ እንስራ በሚሉበት ጊዜ እቤት ያለው ይቀራል። ወንዱ ወደ ቤት ተመለስ ቢባል ደግሞ ለዚህ አልተፈጠረምና አይችለውም። ስለዚህ ቦታቸው ቤት ነው። ቤት ውስጥ ደግሞ ማጌጥም መሽተትም ማሽተትም ይችላሉ። ባሎቻቸውም ከነሱ ጥሩ ማዕዛ እንዲያገኙ ሸሪዓው አይከለክልም። የተከለከለው ወደ ውጭ ሲወጡ ወንዶችን የሚስብ ነገር አድርገው አይውጡ ነው። ወንዱ ግን አስለን ውጭ ነው ስራው። እንደዚህ ነው አላህ Subhanahu Wa Ta'ala ያስቀምጠው። ያርሳል፣ ይነግዳል፣ የተለያዩ ስራዎች ላይ ይሳተፋል። በዚያን ጊዜ የዒባዳ ስራዎችም ደግሞ አሉ፣ መስጂድ መሄድ፣ ጁምዓው ጀማዓው ምናምን ማለት ነው። በዚያን ጊዜ ከጓደኞቹ ከወንድሞቹ ጋር በሚገናኝበት ጊዜ ከሴቶች ጋር አይደለም፣ ከጓደኞቹ ጋር በሚገናኝበት ጊዜ ጥሩ ማዕዛ ማግኘታቸው ተፈቅዷል። የተከለከለው ሴቶች ወንዶችን ለመሳብ፣ ሴቶችና ወንዶች ተፈጥሯችን ይለያያል። ዝም ብሎ አንድ ኮፒ ነው አድርገን ማሰብ የተሳሳተ ነገር ነው። በጣም ይለያያል። ሴቶች ወንዶችን የሚስቡት በማጌጥ በመዋብ በተለያዩ ዘዴዎቻቸው ነው። ወንዶች ደግሞ በቃል ነው። ይሄንን አላህ Subhanahu Wa Ta'ala ስለሚያውቅ ነው አነጋገራችሁን በማለዘብ የሰው ቀልብ ለመሳብ አትሞክሩ። ምንድነው የሚለው? ولا تخضعن بالقول فيطمع الذي في قلبه مرض فلا تخضعن بالقول فيطمع الذي في قلبه مرض በልቦና ውስጥ በሽታ ያለበት ሰው እንዳይጓጓ በንግግራችሁ ራሳችሁን ምንድነው ቀጠንጠን አርጋችሁ ወንድና ለመሳብ አትሞክሩ ይላቸዋል። በድምጽ ቅላጼ ሰዎች ላይ ተጽዕኖ ለማድረግ የመቻል ባህሪ ስላላቸው ማለት ነው። ወንድ በቋንቋ ነው የሚገልጸው፣ እነሱ በዘዴ ነው የሚገልጹት። ይሄ የተለያየ ነገር ነው። ስለዚህ ሸሪዓው ይሄንን ብሏል። አንዱ ይሄ ነው። ሌላው ደግሞ ሸሪዓው አንድ ነገር ካለ ሙስሊም የሆነ ሰው በፍልስፍና መነጽር በማየት ሸክ ውስጥ ራሱን ማስገባት የለበትም። ይሄ ስህተት ነው። ይሄ ሆኗል፣ ይሄ ለምን ሆነ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም መከልከላቸው በብዙ ሐዲስ ተገኝቷል። ከነዚያ መካከል አቡ ሁረይራ ረዲየላሁ ዐንሁ አንድ ሴት ሶላት ለመሄድ ባጠገባቸው ስታልፍ የሆነ ሽታ ሲሰማቸው ያ አመተል ጀባር ተذهبين الى المسجد አሏት።
አንቺ የኃያሉ ጌታ ባሪያ ሆይ አሏት ጀባር የሚለውን ከአላህ ስሞች መካከል መምረጣቸው ራሱ ታላቁና ኃያሉ ጌታ ቁጣውን አትችዩም ብሎ ለመምከር ፈልገው ነው አዎ ስትላቸው እርጂዒ ፈግተሲሊ ሂጂና ይሄን ነገር ከላይሽ ላይ ታጥበሽ ሽታ ያለው ነገር የሌለብሽ ሆነሽ ነው ወደ መስጂድ መሄድ ያለብሽ ብለው ተናግረዋል ነብዩ ሰለላሁ ዐለይሂ ወሰለም እኛ ሙእሚኖች ነንና ነብዩ ያሉትን ያለምንም ጥርጣሬ እንቀበላለን አደብ የሌለው አገላለጽ መግለጽም ባይኖር ጥሩ ነው እኔ ለመከር ነው ወንድሜን እንደምለው ለምን ጠየቅ ማለት አይደለም መጠየቅ መብታችን ነው ማለት ነው መጨረሻ ይሄ ወንድሜ ከሌላ እምነት ከመጣሁኝ ወደ እስላም 3 አመት ነው ብሏል እንኳን መጣ እንኳን አላህ ለተውሂድ ወፈቀህ እንላለን ሶላት ሲሄድ ይጨንቀኛል ፍርሃት ይለኛል የሰው ይሉንታ ይሰማኛል ይሄን ሁሉ ወደ ጎን ጣላውና ሶላት ስትሄድ አንተ ታላቁን ጌታ አላህ Subhanahu Wa Ta'ala ለመማፀን ለመለመን እፊቱ ለመውደቅና የሱን ውዴታ ለመፈለግ ነው ስለዚህ ደስታ ነው ሊሰማህ የሚገባው በርካታዎቹ ይሄ ነገር ያልተሳካላቸው ሆኖ ይያለ አንተ ግን ከአላህ ከረብ العالمين ጋር ቀጥታ ለመነጋገር ኢያከ ነዕቡዱ አንተን ነው ማመልከው አንተን ነው የምገዛው ያንተ ባሪያ ነንና ይቅር በለን ለማለት መሄድ ሊያስደስት ነው የሚገባው እንጂ ሊያጨናንቅህ አይገባውም ይሄ የሸይጣን ወስዋስ ነው አዑዙ ቢላሂ ሚነሽ ሸይጣን ረጂም ብለህ ከዚህ ራስህን ማራቅና ጭንቀት ሲሰማህም አብረህ ብዙ አለመሄድ ነው ሐሳብህ ጋራ ብዙ አትዝመት ሐሳብ ከተውት ይተዋል ከተከታተሉት ደግሞ ወደ ጀዝብነትም ሊወስድ ይችላል ስለዚህ ጠንቀቅ በል ነው ማለት ወንድሜ ሌላው እናቴ ክርስቲያን ናትና ለሷ በጎ ማድረግን ሃይማኖቴ ይፈቅዳልኛል ወይ ነው የሚለው ይፈቅዳል ሳይሆን ያስገድዳል ነው እናት በእናትነቷ ነው እንክብካቤ የሚገባት እንጂ በእምነቷ አይደለም እምነቷ ምንም ይሁን ምን በእናትነቷ ልትከበር ይገባታል ኢስላም ይሄንን ነው የሚለው አንተን ወደ ኩፍር የምትሰብህ ከሆነ ኩፍሩንም ቢበላት ነው ወኢን ጃሃዳከ على ان تشرك بي ما ليس لك به علم فلا تطعهما ወላጆችህ በእኔ ላይ እንድታሻርክ ማታውቀውን ነገር የኔ ሸሪካ አድርገህ እንድትዝ ሊያስገድዱህ ይሞክሩ እንደሆነ በዚህ በኩል አትቀበላቸው አትታዘዛቸው ግን وصاحبهما في الدنيا معروفا በዱንያ በመልካም መጎዳኘት ተጎዳኛቸው መልካም የሆነ ቀረቤታ ቀረባቸው እርዳቸው ጠይቃቸው አግዛቸው ነው የሚለው ሌላ እናት አታገኝም እንግዲህ ያሉት ያንተ እናት እኒሁ ሴትዮ ናቸው ለሳቸው ኸይር መዋል ወደ እስላም እንዲመለሱ ማድረግ ከቻልክ ደግሞ ማድረግ ነው አንተ እንግዲህ የሚያዋጣው የሚያድነው መንገድ ይሄ ነው ብለህ አላህ አሳክቶልህ ከተከተልክ ድረስ እናትህም ወደ ሌላ አቅጣጫ ሄደው ጀሃነም እንዳይገቡ ልትጨነቅላቸው ይገባል ዳዕዋ ማድረግ የመጀመሪያው ትልቁ ውለታ ነው ማለት ነው ለእናት የሚደረግ ሌላው ሱና እየሰገደ በከተልና ሱና መሆኑን በኋላ ባውቅ ማቋረጥ አለብኝ ወይ ነው የሚለው እሱ ሱናውን ይጨርስ አንተም አብረህ ፈርድህን መስገድ ትችላለህ እሱ አሰላምቶ ሲሄድ ቀሪ ረካዓህን መስገድ ትችላለህ የግድ ሁለቱ ሶላቶች ተመሳሳይ መሆን አለባቸው ማለት አይደለም ኢማሙ ሱና እየሰገደ ማእሙሙ ፈርድ ተከትሎ መስገድ ይቻላል ሆን ብለህም ብታረጋው ወንጀል አይደለም በመሰረቱ የሚሰግደው ሁለተኛ ሶላት የሚሰግድ ለምሳሌ ሱና ነው ለሱ ማእሙሙ አብሮ መከተል ይችላል ነው በነሱ የመጣው ምንም የሚያሰጋህ ነገር የለም ሶላትህን መጨረስ ትችላለህ ማለት ነው من قال لا اله الا الله دخل الجنه لا اله الا الله ያለ ሰው ጀነት ይገባል ተብሎ በሐዲስ ተነግሯል ይሄ ማብራሪያ ያስፈልገዋል ብሏል ወንድማችን ከየመን አካባቢ የደወለው ምንድነው لا اله الا الله ያለ አው በርግጥ ጀነት ይገባል ግን መሟላት ያለባቸው ሌሎችም አሉ من قال لا اله الا الله فادى فرائضها ነው ያሉት ሰለፎች لا اله الا الله ማለት ከአላህ በስተቀር ማንንም አልገዛም ማለት ነው ቃሉ ትርጉሙ ራሱ የአምልኮ ስራዎችን ለአላህ አረጋለሁ ማለት ነው ይሄን ካለ በኋላ የአምልኮ ስራዎችን የማያከናውን ከሆነ لا اله الا الله አላለም لا معبود الا الله ማለት ዒባዳ ለአላህ ነው የሚገባው ማለት ነው ዒባዳ ማለት ደግሞ እነ ሶላት እነ ጾም እነ ሐጅ እነ ዘካ ናቸው እነዚህ ነገሮች መስራት አለበት ወህብ ኢብኑ ሙነቢህ ተጠይቆ የሰጡት መልስ አለ አለይሰት لا اله الا الله مفتاح الجنه አሏቸው لا اله الا الله የጀነት መክፈቻ አይደለችም እንዴ ሲሏቸው አዎ ናት ነገር ግን አሉ ማም مفتاح الا وله اسنان መክፈቻ ሆኖ ጥርስ የሌለው ከቶም የለም فإن جئت بمفتاح له أسنان فتح لك ጥርስ ያለው መክፈቻ ይዘህ ከመጣህ ይከፈትልሃል
አለዚያ ደግሞ አይከፈትልህም ብለውታል ጥርሶቹ እነማን ናቸው እነዚህ የዒባዳ ዘርፎች ናቸውና ሸርጦች አሉት ነዋቂዶች አሉት አፍራሽ ነገሮች አሉ መሟላት ያለባቸው መስፈርቶች አሉ በዚህ ፕሮግራም ተንተነን ለመዝለቅ አንችልም በቂ ጊዜ የለንም እንደውም አሁን ጨርሰናልና ማለት ነው በሌሎች ፕሮግራሞች ተተንትኗል ተከታተል ታገኙዋለህ ከመቶ 10% ለመስጂድ ብዬ ነበር ያለችው እህታችን ይሄ መስአላ በሚቀጥለው ፕሮግራማችን ላይ ኢንሻአላህ ለመመለስ ሞክራለሁኝ ለዛሬው አዘገየዋለሁ ተከታታይን ጀናባ የሆነ ሰው ሐዲስ መናገር ይችላል አዎ ይችላል ቁርአን መቅራት እንደ ጅምሁር ዑለማ አይችልም ጀናባ የሆነ ሰው መታጠብ አለበት ጀናባ የሆነ ሰው መጀመሪያ ውዱእ ማድረግ ግዴታ ነው ወይ እስትንጃ ማድረግስ ብሏል ግዴታ አይደለም ግን ሱናው ይሄ ነው ነብዩ ሰለላሁ ዐለይሂ ወሰለም መጀመሪያ እስትንጃን ያደረጉት ከዛ በኋላ ውዱእን ያደረጉት ከዛ በኋላ ራሳቸውን አጠቡ ከዛ በኋላ ሰውነታቸውን በቀኝ በኩል ያለውን መጀመሪያ አጠቡ በግራ በኩል ያለውን በማጠብ በዚህ መልኩ ነው ያዳረሱትና ይሄ ሱና ተግባራዊ መሆን ይገባዋል የተሻለ የሚሆነው وخير الهدي هدي محمد صلى الله عليه وسلم ጥሩ መመሪያ ማለት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መመሪያ ነውና እሱን ነው መከተል ያለብን ያልኩኝ የዛሬው ፕሮግራማችን እዚህ ላይ ተቋጭቷል ከኛ ጋራ እስካሁን ድረስ የዘለቃችሁ ወንድሞች ሁሉ አላህ ይውደዳችሁ ረመዳንም እየመጣ ነው እንደውም አንድ እህታችን እንኳን ደስ አላችሁ ብላናለች እንኳን ደስ አለሽ እኛም አላህ ጣሚዎች ያድርገን ይላል እዚህም ከኔ ጋራ ፕሮግራሙ በአማራ ሁኔታ ለናንተ እንዲደርስ ሙያቸውን አገልግሎት ላይ እያዋሉ ያሉ ወንድሞችን አላህ ከፍ ያለ አጅር ይክፈላቸው ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته فشهدك ما أعطره تغنى فشدوك ما أبهره وغرد فشهدك ما أعطره ورتل لترقى جنان النعيم وتلقى المثوبة والمغفرة